ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ቤተሰቦች እነሆ ሰዓታችንን ጠብቀን በዜና ሰዓታችን ወደ እናንተ ለመድረስ ተመልሰን መጥተናል። በዛሬው የዜና ዘገባችን ቀይ ሰይጣናቱ ማንቸስተር ዩናይትዶች ለአዲሱ የውድድር ዘመን የአሰልጣኝ ማይክል ካሪክን ስብስብ ለማጠናከር በርካታ ተጫዋቾችን ለማዘዋወር እየሞከሩ ይገኛሉ። እነማን ናቸው? እንዲሁም የተጠናቀቁ ዝውውሮችስ በማንቸስተር ዩናይትድ በኩል በክረምቱ እነማን ናቸው? እንዲሁም ቡድኑ ማንን አስፈርሟል? ማንን ለማስፈረም ንግግር ላይ ይገኛል የሚለውን በቀጣዮቹ ደቂቃዎች ወደ እናንተ ለማድረስ ተመልሰን መጥተናል። ከዜናዎቹ ጋር አብሬያችሁ የምቆየው እኔ ካሊድ እንድሪስ ነኝ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን ማረጋገጣችሁን አትዘንጉ። ቀጥታ ወደ ዜና ዘገባችን እናልፋለን። ማንቸስተር ዩናይትድ ለአዲሱ የውድድር ዘመን የአሰልጣኝ ሚካኤል ካሪክን ስብስብ ለማጠናከር በአማካይ ክፍል ላይ ያተኮሩ በርካታ የዝውውር ዜናዎችን እየተመለከትን እንዲሁም አዳዲስ ድርድሮችን እየተመለከትን እንገኛለን። በአውሮፓ የስፖርት መገናኛ ብዙሃን የወጡ ትኩስና የተረጋገጡ የዝውውር ዜናዎችን ወደ እናንተ የምናቀርብ ይሆናል። በቅድሚያ ከተጠናቀቁ የዝውውር ዜናዎች ወይም ማንቸስተር ዩናይትድን መቀላቀላቸው እርግጠኛ የሆኑ ተጫዋቾችን እንመልከት። በቀዳሚነት የምናገኘው ዩሪ ቲሊማንስ ነው። ዩሪ ቲሊማንስ ማንቸስተር ዩናይትድን ይህ ቤልጂየማዊ አማካይ ማንቸስተር ዩናይትድን ከአስቶን ቪላ በ35 ሚሊዮን ፓውንድ ማስፈረሙን እንዲሁ ማንቸስተር ዩናይትድ ያረጋገጠው ነው። ከዛ ውጪ አንድሬ ሳንቶስ ይህ ብራዚላዊ ወጣት አማካይ ከቼልሲ በ50 ሚሊዮን ፓውንድ ዝውውሩን አጠናቆ የማንቸስተር ዩናይትድን ስብስብ የተቀላቀለ ሌላኛው የክረምቱ ፈራሚያቸው ነው። ከዛ ውጪ በሶስተኛነት የምናገኘው ፈራሚ ካርል ዳርሎው ነው። ዳርሎው ይህ አንጋፋ ግብ ጠባቂ ኮንትራቱ ከተጠናቀቀ በኋላ በነጻ ዝውውር ኦልትራፎርድ የደረሰ ሌላኛው የማንቸስተር ዩናይትድ ሶስተኛ የክረምቱ ፈራሚ ሆኖ እናገኘዋለን። ከዛ ውጪ በርካታ ተጫዋቾች በድርድር ላይ ይገኛሉ ማንቸስተር ዩናይትዶች ለማስፈረም። ከነዚህም ውስጥ አሁንም የመሃል ሜዳ ተጫዋቾች ይገኙበታል። በድርድር ላይና እንዲሁም በሙከራ ላይ የሚገኙ ተጫዋቾችን እንመልከት። በቀዳሚነት የምናገኘው ማሉ ኮኔን ነው። ይህ ፈረንሳዊ ተጫዋች በዓለም ዋንጫው ላይ እጅግ ድንቅ እንቅስቃሴ ካስመለከተም በኋላ በበርካታ ታላላቅ ክለቦች አይን ውስጥ ገብቷል። ከዚህም ውስጥ ማንቸስተር ዩናይትድ አንደኛው ነው። ማንቸስተር ዩናይትድ ያሉት ተጫዋቾች በቂ አልመሰሉትም ወይም የመሃል ሜዳውን ለማጠናከር ሌላም ተጫዋች ያስፈልገኛል እያለ ይገኛል። በዝውውር መስኮቱ ላይ ማሉ ኮኔ ወደ ማንቸስተር ዩናይትድ ለመዘዋወር ጭምጭምታዎች እየተሰሙ ይገኛሉ። ዩናይትድ ከሮማ አማካይ ጋር በግል ጥቅማ ጥቅሞች ላይ ከስምምነት መድረሱን ፉትቦል 365 የጣሊያኑን ዴሎ ስፖርትን ጠቅሶ ዘገባውን አስፍሯል። ዘገባው እንደሚለው ከሆነ ክለቡ ለዝውውሩ 50 ሚሊዮን ዩሮ ገደማ ለማቅረብ እየተዘጋጀ ቢሆንም የሳዑዲው አልአህሊ የተጫዋቹ ወሳኝና ዋነኛ ፈላጊ በመሆን ፉክክሩን እያበረታው እንደሚገኝ ጨምሮ ገልጿል። የፉትቦል 365 በተለይ የሳዑዲ ክለቦች የዝውውር መስኮቱ ላይ የሚገቡ ከሆነ በርካታ ገንዘብ ለመክፈል ያን ያህል ችግር ያለባቸው አይነት እንዳልነበሩ ተመልክተናል ባለፉት ዓመታትም እንዲሁም በዘንድሮ የውድድር ዘመን የዝውውር መስኮት ላይ ማለት ነው። ምናልባት ማንቸስተር ዩናይትድ የሳዑዲው ክለብ አልአህሊ ፈታኝ ተፎካካሪ ሊሆንበት እንደሚችል ተጠቅሷል። ከዛ ውጪ በሁለተኛነት የምናገኘው በበርካታ ጊዜያት ከአለፈው የውድድር ዓመት ጀምሮ ስሙ እየተያያዘ የሚገኘው ካርሎስ ባሌባ ነው። ካርሎስ ባሌባ የማሉ ኮኔ ዝውውር የማይሳካ ከሆነ ወይም ማንቸስተር ዩናይትድ ይህም ዝውውር የሚበላሽበት ከሆነ እንደ አማራጭ በአጭር ዝርዝር ውስጥ ወይም ደግሞ እንደ አማራጭ ብቻ እንጂ በዋና ዝርዝር ውስጥ ያልተካተተ ተጫዋች ቢሆንም እንደ አማራጭ የማሉ ኮኔ ዝውውር የሚሰናከል ወይም የማይሳካ ከሆነ በዝርዝራቸው ውስጥ የሚገኝ ሌላኛው ተጫዋች እንደሆነ ስካይ ስፖርትስ ይዞት በወጣው መረጃ ላይ ለመመልከት ችያለሁኝ። ስካይ ስፖርት እንዳለው ከሆነ ካርሎስ ባሌባ ማንቸስተር ዩናይትድን ሊቀላቀል የሚችልበት እድል አለ። ነገር ግን የሁለት ተጫዋቾች ዝውውር በተለይ የማሉ ኮኔ ዝውውር የማይሳካ ከሆነ ፊታቸውን ወደ ባሌባ ላይ ያዞሩ የሚችሉበት ሂደት አለ። ከዛ ውጪ በማንቸስተር ዩናይትድ በኩል በተደጋጋሚ እየሰማን የምንገኘው እንዲሁም ከተለያዩ የመረጃ ምንጮች እየሰማን የምንገኘው የዝውውር ዜና የማሉ ኮኔ እና የካርሎስ ባሌባ ናቸው። ከዛ ውጪ በማንቸስተር ዩናይትድ በኩል ሌሎች ተጫዋቾችም ስማቸው እየተነሳ ይገኛል። ከነዚህም ውስጥ ኤድዋርዶ ካማቪንጋ ይገኝበታል። ይህ የሪያል ማድሪድ ፈረንሳዊ አማካኝ የሚቀርቡ ጥያቄዎችን ለመስማማት ሪያል ማድሪድ ለመመልከት ወይም ጥያቄዎችን ለመመልከት ዝግጁ መሆኑን ከበርካታ ሚዲያዎች
እየሰማሁኝ ይገኛለሁኝ። ከዛም ውጪ ማንቸስተር ዩናይትድ ለዝውውሩን እያጠና መሆኑንና የመጀመሪያ የዝውውር ሂሳብ ለማቅረብ እያጤነበት እንደሆነ ኤስፒኤን ይዞት በወጣው መረጃ ላይ ለመመልከት ችያለሁ። ኤድዋርዶ ካማቪንጋ ወደ ማንቸስተር ዩናይትድ ለመቀላቀል እስካሁን የግል ምልከታውን ወይም የግል ፍላጎቱን እስካሁን አልገለጸም ወይም ደግሞ የተረጋገጠ መረጃ አልወጣም እስካሁን። ነገር ግን ሪያል ማድሪድም ለመሸጥ ደህና ገንዘብ የሚቀርብለት ከሆነ ለመስማት ፈቃደኛ መሆኑን ተከትሎ ማንቸስተር ዩናይትድ ወደ ዝውውሩ ለመግባት ጥናት እያደረገ እንደሆነ ተጠቅሷል። በዋናነት በማንቸስተር ዩናይትድ በኩል የሚገኙ የዝውውር ዜናዎች እነዚህ ናቸው። ከዛ ውጪ ማንቸስተር ዩናይትድ ተጫዋቾችን ከማስፈረምም በላይ የሚለቃቸው ተጫዋቾችም እንዳሉ በተደጋጋሚ እየሰማን እንገኛለን። ከዛም ውስጥ የተረጋገጡ አሉ። ካርሎስ ካዝሜሮ አንጋፋው ብራዚላዊ አማካኝ ኮንትራቱ ተጠናቆ ክለቡን በነፃ ዝውውር መልቀቁ የሚታወስ ነው። ክለቡንም ለቆ ወደ አሜሪካ ሜጀር ሊግ ሶከር ተሳታፊ ክለብ ወደ ሆነው ወደ ኢንተር ሚያሚ መቀላቀሉን የምናስታውስ ነው። ካዚሜሮ የተረጋገጠ ክለቡን የለቀቀ ተጫዋች ነው። ከዛ ውጪ ሌሎች ተጫዋቾችም ክለቡን ለመልቀቅ ጫፍ ላይ መድረሳቸውን እየተጠቀሰ ይገኛል። ከነዛም ውስጥ ግን ሁለት ዋና ስማቸው በጉልህ እየተነሳ የሚገኙ ተጫዋቾችን ለመመልከት ያክል ጆሹዋ ዘርኬዚ እና ማርከስ ራሽፎርድ ይገኙበታል። በቀዳሚነት ጆሹዋ ዝርኪዚን እንመልከት። ጆሹዋ ዝርኪዚ በዩናይትድ ቤት መደበኛ የመጫወቻ ዕድል ባለማግኘቱ እንደዚሁም ከቡድኑ እቅድ ጋር ባለመኖሩ ምክንያት ወደ ጣሊያን ተመልሶ ጁቬንቱስን ለመቀላቀል እያጠነበት እንደሆነ ተሰምቷል። ፉትቦል ትራንስፈርስ ይዞት የወጣው መረጃ እንደሚያሳየው ከሆነ ጆሹዋ ዚርክዚ የመጫወቻ ዕድልን ይፈልጋል። በማንቸስተር ዩናይትድ ቤት ደግሞ አሁን ባለው የአጥቂ መስመር ስፍራ ለጆሹዋ ዚርክዚ የሚሆን ቦታ እንደማይኖር ተሰምቶታል። በዚህ ምክንያት ወደ ጣሊያን ተመልሶ እንደዚሁ የመጫወቻ ዕድልን ፍለጋ ወደ ጣሊያን መመለስ እንደሚፈልግ ፉትቦል ትራንስፈርስ ይዞ በወጣው መረጃ ለመጥቀስ ሞክሯል። ከዛ ውጪ ሌላው ተጫዋች ክለቡን ለመልቀቅ ጫፍ ላይ የደረሰው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ በአለፈው የውድድር ዓመት በባርሰሎና በውሰት ሲጫወት እንደነበረ እናስታውሳለን። ባርሰሎናም ተጫዋቹን ቋሚ ማድረግ እንደማይፈልግ ገልጾ ወደ ማንቸስተር ዩናይትድ ካምፕ መመለሱ የሚታወቅ ነው። ማርከስ ራሽፎርድ ማንቸስተር ዩናይትድም ይህን ተጫዋች የመሸጥ ፍላጎት ነው ያላቸው። የ28 ዓመቱ የክንፍ ተጫዋች የሆነው ማርከስ ራሽፎርድ በተለያዩ ቡድኖች የሚፈልግ ተጫዋች ነው። ያም ቢሆን ግን ዩናይትድ ተጫዋቹን ለሊግ ተቀናቃኞቹ አሳልፎ መስጠት ፍቃደኛ አለመሆኑን ኤስፒኤን ይዞት በወጣው መረጃ ዘግቧል። ይህ መሆኑ ነው እንጂ በርካታ የእንግሊዝ ክለቦች በተለይ ቶትናም ሆትስፐር እንዲሁም ቼልሲ የተጫዋቹ ዋነኛ ተፈላጊ ሆነው ብቅ ማለታቸው ተነግሯል። አርሰናልም ቢሆን የማርከስ ራሽፎርድ ፈላጊ እንደሆነ ጭምጭምታዎች አሉ። ነገር ግን የቼልሲና የቶትናም ፉክክር የጎላና በጣም ፍላጎት ያላቸው ቡድኖች ናቸው ከእንግሊዝ ቡድኖች። ያም ቢሆን ግን ማንቸስተር ዩናይትድ ለከተማ ተቀናቃኙ ወይም እዛው በፕሪሚየር ሊግ ለሚጫወት ቡድን ተጫዋቹን መሸጥ እንደማይፈልግ ኤስፒኤን ይዞት በወጣው መረጃ ለማወቅ ችያለሁኝ። በማንቸስተር ዩናይትድ በኩል ያሉት ዜናዎች ይህንን ይመስላሉ። ለዛሬው የዜና ዘገባችን ይዘን የመጣነው የዝውውር ዜና ይህንን ይመስል ነበር። ማንቸስተር ዩናይትዶች የመሃል ሜዳቸውን ለማጠናከር ከበርካታ ተጫዋቾች ጋር እንዲሁ ስማቸው እየተነሳ ይገኛል። ይህንንም ጨምሮ ከማንቸስተር ዩናይትድ የሚለቁ ተጫዋቾችን ጨምረን ወደ እናንተ ስናደርስ ቆየን። እስካሁን አብሬያችሁ የቆየሁትን ካሊድ እንድሪስ ነበርኩኝ። እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አረጋግጡ። በቀጣይ ሰዓታችንን ጠብቀን በዜና ሰዓት እንዲሁም በትንታኔ ቪዲዮዎቻችን የምንመለስ ይሆናል። ፕሮግራማችንን ከወደዳችሁት ላይክ በማድረግ አብሮነታችሁን አሳዩን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩ።